አረ ለመሆኑ ቀድሞ እናቶቻችንና አባቶቻችን በነበሩ ጊዜ ይህች ገዳም፣ ይህች ቤተ ክርስቲያን ይህ ነበር ሥርዓቷ? በጣም ነው የማዝነው። እስቲ ዞር ዞር ብለን እዚሁ ያለነው እንተያይ። ከዚህ ሁሉ ሰው ውስጥ መነኮሳት ስንት አለ? በጣት የሚቆጠር አይደለም። ሌላው ጥቁር ራስ ነው። የታል መናኝ? የታል መነኩሴ? እኔ ከመጣው ጀምሮ ቤተ ክርስቲያን ከ15 ያነሰ ሰው ብቻ ነው ኪዳን ሲያደርስ ሲያስቀድስ ያየሁት። ከሱም ገዳሙን ለመሳም የመጣ እንግዳ ይበዛዋል። እዚህ ግን ብስል ከጥሬ ለማማረጥና መጠጥ ለመጠጣት አዳራሽ ጠቦናል። ለምን ገዳም ማለት ይሄ ነው? ወደዚህ ቦታ መነኮሳት ወይም ጥሩ መናንያን ሲመጡ መርምራችሁ ማናዘዛችሁ ከመብዛቱ አልፎ በጥሩ ዓይን አታዩትም። ይሁን ብሎ መኖር ከመረጠ ፈረስ ከሚያስጋልብ አዳራሹ ትከቱታላችሁ። እሱንም ይሁን ብሎ በትዕግሥት ከኖረ በዓል ሲመጣ የአዳራሹ ባለቤቶች ንጉሶቻችሁ ሲመጡ ኮተቱን ጠቅልሎ ይወጣል። ወይ ለነሱ አገልጋይ ሆኖ እንጨት ሰባሪ፣ ውሃ ቀጂ፣ ተላላኪ መሆን ግዴታ ነው። ይህ የሰለቸው የብቻው በዓት የሚሰራበት ቦታ ያጣው ጓዙን ሸክፎ ወደ ሌላ ወይም ወደ ዓለም ባህር ገብቶ ይቀራል። በዛሬ ጊዜ እኮ ከተማው በመነኮሳት የተሞላው አንዱም ምክንያት የራሱ የኔ የሚለው በዓት ማጣቱን ጭምር ነው። እውነቱን ነዋ። ይኸው የአባቶቻችን አሻራ እንደ ተራ ነገር ጠፍቶ በቦታው የተተካው የተንጣለለ አዳራሽ፣ በቀለም ያሸበረቀ ዘመናዊ ቤቶች ናቸው። እሺ መነኩሴው እንዴት ሆኖ ይኖር? ድሮ ገዳም የሚታወቀው በየመነኮሳቱ ግቢ ሽንኩርት፣ ቃሪያ፣ ጎመን፣ ሙዝ፣ ብርቱካን፣ ዘይቱን፣ ሎሚ፣ ጌሾ የመሳሰለ አዝርዕት ተከቦ መነኩሴውም ሆነ መናኙ ከጸሎቱ ከገዳም አገልግሎቱ በኋላ ግቢውን ሲያርም ሲኮተኩት ይውላል። ከዛው ጎመኑን ቀቅሎ ይመገባል። የተረፈችውን ለሌላው ይሰጣል። ከፍ ካለም ሽጦ ሽሮ፣ በርበሬ፣ ሳሙናና የመሰለውን ገዝቶ ይጠቀማል። በዚህ የተነሳ ቀኑን በጸሎትና በሥራ ስለሚያሳልፍ ኑሮ አይከብደውም። ደስ ብሎት ይኖር ነበር። ዛሬ ይህ ሁሉ የለም። እንኳን ጎመን መትኪያ ዳቤውም የሚያሰጣበት ቦታ አጥቶ ጣራ ላይ መስቀል ጀመረ። ያ ሁሉ በየመነኮሳቱ ቤት የሚተከሉ እጽዋት ገና ወደ ገዳሙ ብቅ ሲሉ ሽታቸው ልብን ይማርክ ነበር። ዛሬ ግን በየአዳራሹ ጓሮ ያለ ሽንት ቤትና በየጓሮው ያለው የሸቀጣ ሸቀጥ የከብት ፈርስና ቆዳ ነው የሚሸተው። ታዲያ ይሄ ነው ገዳም? መናኙስ መነኩሴውስ እንዴት ይኖር? ይዞታውን ሁሉ ተነጥቆ ለከተማ ሰዎች አዳራሽና ቤት መስሪያ ተሰጥቶበት። አባቴ ለመሆኑ ገዳም የልጆቹን ምቾትና አኗኗር አያስተካክልም እንዴ? አባት ማለት የልጆቹን ኑሮ ችላ ብሎ ለሀብታምና ከሀብታም ጋር አንድ ሆኖ በልማት ሰበብ የልጆቹን አድራሻ የሚያሳጣ ነው እንዴ? አባት ማለት በየምክንያቱ ልጆቹን መነኮሳቱን አቅመ ደካማውን አሰናዶ ችላ ብሎ የቀደሙትን አሻራ ድራሹንም አጥፍቶ ልማት አለማው፣ ገነባው፣ ብዙ ቤቶች ሠራው፣ ብዙ ማኅበራት አደራጀው ብሎ የሚመጻደቅና በተወድሶ ከንቱ ልቡን የሚያሳብጥ ነው። አባት ማለት ምን ነው? ልጆቼ ቁጥራችሁስ አነሰ፣ ምን ሆኑ፣ ምን ተበደሉ፣ ምን ጎደላቸው ብሎ የልጆቹን ደህንነት የሚቆጣጠር እንጂ በብቸኝነት ተከተው የሚኖሩበት በዓታቸውን ለሀብታምና በቃላት ለሚያሞካሹት ማኅበራት ሰጥቶና ቤቱን አፍርሶ ሜዳ የሚጥል አይደለም። ዓለማዊ በከተማም ሳለ ደልቶት ወደ ገዳም ሲመጣ የእሱን ድሎት ለመጠበቅ
ገዳሙ እንዲህ አሸብርቆ ይጠብቀዋል። ከገዳሙ ሌላ መድረሻ የሌለው መነኩሴ ግን በገዛ ገዳሙ ባይተዋርና ጎጆ የለሽ ሆኖ ይቸገራል። ይህ ነው አስተዳደር? ይህ ነው ገዳማዊ አኗኗር? በእርግጥ ምዕመን አይምጣ አይባልም። ግን ከምዕመናኑ ምቾት በፊት የገዳሙና የገዳማውያኑ ምቾትና ደህንነት መቅደምና መታሰብ አለበት። ምዕመናን ከመነኮሳት ከመናንያን ለበዓል ቀርቶ ለአንድ ደቂቃ አብረው መታደም የለባቸው። የመነኮሳትና የመናንያን ሰፈር ቦታ፣ ክልልና ቦታቸው ለብቻቸው መሆን ያለበት። ይህ ባለመሆኑ እኮ ነው አብሮ መዋልና ማደር መናናቅን አስከትሎ እነሱን ብሎ መነኮሳት ከእኛ በምን ተሻሉ፣ ምግባራቸው ኑሯቸው ከእኛ በምን ይለያል አስብሎ ንቀትን ያስከትለው። እስቲ እነዚህ መነኮሳት ከዚህ ሁሉ ሕዝብ ውስጥ በእንዲህ ያለ ሁኔታ አብሮ መመገብና መገኘት ነበረበት? ጥንት አባቶቻችንና እናቶቻችን እንኳን አመጋገባችን መልካቸውን እንኳን በሙሉ ዓይን የሚያይ የለም ነበር። ዓላማቸውን አውቀውና ጠንቅቀው ስለያዙ ተፈርተውና ተከብረው ኖሩ። በእነሱ ጊዜ ይህች ገዳም ሽታዋ ገዳም ነበር የሚለው። ምዕመኑም ሲመጣ በፍርሃትና በአክብሮት እነሱ በሰጡት መመሪያ ተራምዶ በረከቱን አፍሶ ይሄድ ነበር። ዛሬ ገዳምን እንደፈለገ የሚያሽከረክረውና የሚያዘው በገንዘባቸው የሚመኩ ሀብታሞችና ማኅበራት ነው። እና አባቶቼ፣ እናቶቼ ስም ብቻ ይዞ መቀመጡ ፋይዳ የለውም። አሁንም ንቁና ገዳሙን ገዳም እንዲሸት አድርጉ። መቼም ጠፍተውና አልቀዋል። ምናልባት ርዝራዡ የአባቶች የእናቶች አሻራ ካለ ማጥፋቱ ይብቃ። የታሪክ ተወቃሽ አትሁኑ። ገዳሙን መለስተኛ ከተማ አታድርጉት ብለው ሊቀጥሉ ሲሉ አበምኔቱ ቁጣቸው ገደቡን አልፎ አቋረጣቸውና በጩኸት ዘበኛ፣ ይችን ለፍላፊ መነኩሴት ወስደህ እሰራትና በማናባቷ ሥልጣን ይህን ሁሉ እንደምትዘበዝብ ትጠየቃለች። አረ ከልክ አለፈች እኮ አሉ ዐይናቸው በቁጣ ተሞልቶ። ዘበኞች መጥተው እየተገፈታተሩ ሲያስወጧቸው ሌሎቹ ንግግራቸው አንጀታቸውን ያራሰው ፍጹም አይነኩም አሉ። በንግግራቸው የተቆጡ ደግሞ ታስራ መገረፍ አለባት አሉ። መደማመጥ ጠፍቶ ሁሉ ጩኸት ብቻ ሆነ። በመጨረሻ አይነኩም ባዩ አሸንፎ እማሆይ ከእስርና ከዱላ ተርፈው ሁለተኛ እዛ እንዳይመጡ ማስጠንቀቂያ ተሰጥቷቸው በሰላም ተሸኙ። እማሆይ ይህንንና ይህን የመሰለ የደረሰባቸውን ሁሉ ለአባ ካጫወቱ በኋላ የወሎ አባቴ በእርሶና በቅዱሳኑ ጸሎት በፈጣሪ እርዳታ ዱላውን፣ ስድቡን፣ ግልምጫውንና ረሃቡን፣ ጥሙን፣ ማደሪያ አጥቶ መንከራተቱን ሁሉ በትዕግሥት አልፌ ይኸው እርሶ ቅዱስ አባቴ ጋር ደርሻለሁ። አባቴ አሁን የምለምኖት ደከመኝ፣ አቅም አጣው፣ ሁሉ ነገር ታከተኝ እና አባቴ ወደ ፈጣሪው አሳስቡልኝና በቃ ብሎ አንድ በዓት ሰጥቶ እፎይ ብዬ የአቅሜን እያመሰገንኩ ልኑር። አባቴ ይህንን ብቻ ጸልዩልኝ አሉ እንባቸው እንደ ውሃ እያፈሰሱ። አረጋዊው አባት እማሆይ የደረሰባቸውን ሁሉ ሲያወሩ በተሰበረ ልብ ከእንባ ጋር ነበር ሲያዳምጧቸው የቆዩት። አሁንም ትንሽ ዝም ብለው እንባቸውን ሲያፈሱ ቆዩና እናቴ መቼም የምንኩስና ዓላማ አንዱም ይሄ ነው። እርሶ ከፈጣሪ ጋር የተጣለቦትን ኃላፊነት ተወጥተዋል። ሰሚዎች ሰምተዋል። ቢሰሩበት ይጠቀማሉ፣ ካልሰሩበት በራሳቸው ጥፋት ይጠፋሉና እንደው ጊዜ ተበላሽቶ ይሄ ምን አለበት የሚባለው በሽታ ከላይ እስከታች ዘራበትና ሰው ስህተቱን ጥፋቱን ማስተካከል አቃተው። ምን አለበት የተባለው በሽታ ልቡን ሰንጎ ይህ የሚያደርገው
የሚሠራ ሁሉ ትክክል ነው ብሎ እንዲያምንና አምኖ ያለምንም ፍርሃት ይሉኝታ በገሃድ ተግባራዊ እንዲያደርግ ስለሚያደፋፍረው የሌላውን ነገር የሚሰማበት የሚያስተውልበት ልብ አጥቷል። ስለዚህ ነው ይህችን ከነማይወጣላት ሃይማኖታችን ምንኩስናችን ሊጠፋ ገደል አፋፍ ላይ የደረሱት። መቼም መሥራቿ ልዑል እግዚአብሔር ራሱ ነውና የማዕዘን ራሷ እርሱ ነውና ትንገዳገዳለች እንጂ አትወድቅም፣ አትጠፋም። አንድ ትልቅ አባት ምን አሉ ይመስሎት? በራእይ ተመስጠው ሳሉ ሰይጣን ተከታዮቹን ሰብስቦ ከእንግዲህ ይህችን ቤተ ክርስቲያን ልጆቿን፣ መነኮሳትን፣ ጳጳሳትን፣ ካህናት፣ ዲያቆናትን፣ ምእመናንን በጠቅላላ ተከታዮቿን ለማጥፋት እንደ ድሮ በመናፍቃን ባለማውያን ነገሥታት በጠቅላላው ከሷ እምነት ውጪ ባሉት ሳይሆን እርስ በርሳቸው ለያይቼና ምን አለበት የሚል መንበሬን ልባቸው ላይ ዘርግቼ እርስ በርሳቸው እንደ ሰናኦል ሰዎች ቋንቋቸውን፣ ተግባራቸውን ለያይቼ እያፋጀኋቸው ብትንትናቸውን አወጣቸዋለሁ። ከዛሬ ጀምራችሁ ሁላችሁም በዚህ መስመር ተጓዙ፣ አንዱ አንዱን መንቀፍ እንጂ ሊሰማው አይገባም ብሎ ሲናገር ሰማው ብለው ነገሩ። ይኸው እውነት ሆኖ ዛሬ ሁሉ እንዳሻው በራሱ ጎዳና ተጓዥ ሆነ። ይሄ ቢሻሻል፣ ይሄ ቢስተካከል ምን አለበት? ከጊዜው ጋር ብንዘምን ምን አለበት? መነኩሴው ከተማ ገብቶ ቢኖር ምን አለበት? ጌታ የፈጠረው ሁሉ እርኩስ የለውም። ሁሉ ቢበላ ምን አለበት? ጫማ ብንጫማ ያሻንን ብንለብስ ምን አለበት? ገዳማት ቢታደሱ ሁሉ በአዲስ ቢቀየር ምን አለበት? አኗኗራችን ዘመናዊ ቢሆን ምን አለበት? ዋናው ልብ፣ ዋናው በሃይማኖት ጥላ ስር መሆን ነው እየተባለ ጥንት አባቶቻችን ያቆዩልን ሥርዓት ፈርሶ ገዳማዊው ገደቡ ተጥሶ በየቦታው ጥንታዊ ገዳም፣ ጥንታዊ ነገር የሚባል ጠፍቶ ሁሉ በምን አለበት ግንብ ተገንብቶ አንዱ አንዱን አይሰማ፣ መደማመጥ የለ። ሁሉ የራሱን ትክክልና እውነት አድርጎ አንዱ አንዱን እየነቀፈ እየተቸ በፈለገው ጎዳና እየተጓዘ አንዱ ሐቀኛ አንዱ ተሳሳች እያደረገ በደብር በገዳም በማኅበራት እየከፋፈለ እያናቆረ ሕዝባዊና መነኮሳቱ መንፈሳውያኑ ጳጳሳቱ በነገር ጦርነት እያዋጋ እያፋጀ ታድሶን እያስፋፋ የእኛ ነው ልክ እያሉ ሕዝባውያኑንና መነኮሳቱን ተደባልቆ እየኖረ ከተማው በመነኮሳት ተሞልቶ ገዳማት በከተማውያን ተሞልቶና ወደ ከተማነት ጉዞ ጀምሮ ፈሪና ተፈሪ ጠፍቶ ሁሉ አውቃለሁ ባይ ሆኖ ቤተ ክርስቲያን ልጆቿ ጉራማይሌ ሆነው ቀዳሽ አስቀዳሹ ከሃዲ አማኙ አልለይ ብሎ አንዱ ደጓሚ፣ አንዱ ቦጥዋጥ፣ አንዱ ገንቢ፣ አንዱ አፍራሽ ሆኖ የአንዲት ቤተ ክርስቲያን የአንዲት ሃይማኖት ሰዎች እንደ ቅርጫ በሥጋ ተከፋፍለው አንዱ በፊት ለፊት ሲገባ አንዱ በጓሮ እየወጣ ጥብቅ መሠረቷን ለመናድ በምን አለበት ዶማ በየአቅጣጫው እየቆፈርናት መላ እያሳጣናት ነው ያለነው። ልባችን ከፈርዖን ልብ ብሶ ደንድኖ ቢመክሩን ቢዘክሩን የማንሰማ የአባት ቤት አፍራሾች ሆነናል። ሰይጣን እንደፎከረው እርስ በርሳችን ቋንቋችንንም ሥራችንንም አስተሰባችንንም ሁሉ ቀያይሮ ቤተ ክርስቲያናችንና ሃይማኖታችንን ገዳማትን ማንም የውጭ ጠላት ሳይመጣባት እኛኑ ጠላቶቹ አድርጎ መልካም ሰሪዎች ሃይማኖተኞች አስመስሎ ልባችንን አደንድኖ ይኸው እጃችንን በእጃችንን እየቈረጥነው ነው። ገነባን ብለን እያፈረስነው ነው። መንፈሳዊ ትምህርት አስተማርን ብለን ወደ ጥፋት ጎዳና እየመራነው ነው። ሰለጠንን ብለን እየሰጠንን ነው።
የመናፍቃን መሳቂያ መሳለቂያ እየሆንን ነው። መናፍቃን ዛሬ ከሩቅ ሆነው በእኛ እየሳቁ የራሳቸው ተቋም እያጠናከሩ እያደራጁ ከእኛ ርቀው ተጉዘው፣ እኛ ግን የሰይጣን ዘዴ ማወቅ አቅቶንና በመንፈሳዊነት መጋረጃ ራሳችንን ሸፍነን የቀድሞ ሥርዓታችንን፣ ጥንካሬያችንን፣ ጀግንነታችንን፣ ጥብቅ እምነታችንን በምን አለበት መሰላል ላይ ተንጠልጥለን እንዳልነበር አድርገነዋል። አወይ ያለ መታደሌ! በዚህ ጊዜና ዘመን መፈጠሬ አሉና አባ ስቅስቅ ብሎ ሲያለቅሱ ቆዩና፣ እማ ሆይ እንግዲህ የእኛ አቅምና ድርሻ ይሄ ነው። እርስ በርሳችን እንደ ቅርጫ ሥጋ ሊለያየን የተነሳነውን የገዳማትን የቤተ ክርስቲያንን ሕልውና በምን አለበት ገመድ አስሮ ሊጥል የተነሳውን ሰይጣን ያለመታከት ወደ ፈጣሪ በመጮህ ማጥፋት ነው። ይጠንክሩ እናቴ። ጌታ ካሁን በኋላ መኖሪያውን እዚሁ በረሃ አድርጎሎታል። ሳይታክቱ ሳይቦዝኑ ይህን ሰይጣን ከመነኮሳት፣ ከገዳማት፣ ከቤተ ክርስቲያን፣ ከጳጳሳት፣ ከቀሳውስት፣ ከዲያቆናት በጠቅላላው ከምእመኑ አስወግዶ እንደ ድሮ የገዳማት የመነኮሳት ቤተ ክርስቲያንም ሥርዓትና ሕግ ተጠብቆና እርስ በርስ ተደማምጦ ተሳስቦ መሰልጠንን ሳይሆን መሰይጠንን ያመጣብንን ሰይጣን ድል እንድናደርግ ይጸልዩ አደራ። ዓለም እኮ ያለችው እዚህ በረሃ ወድቀው ባሉ እንደኔ ኀጢአተኛ ባልሆኑ እናቶችና አባቶች ጸሎት፣ ልመና፣ እንባ ነው። በተለይ ኢትዮጵያ ዙሪያዋን እሳት መሃሏን ገነት አድርጎና ጋሻ መከታ ሆኖ እስካሁን ያኖራት ወደፊትም የሚያኖራት የነሱ ተግቶ መጸለይ ነውና እርሷም በርትተው ይጸልዩ አደራ። እዚህ በረሃ ውስጥ ወድቀን ሌላ ምንም ሥራ አለን? ዝንጀሮ እንዳይበላብን የምንጠብቀው እርሻ ወይ ሌባ እንዳይሰርቀን የምንጠብቀው ንብረት የለን። ሥራችን ጸሎት ነውና አጥብቀው ይጸልዩ፣ ለእኔ ለኀጢአተኛውም ጸልዩልኝ አሉ። እማ ሆይ ፈጣሪ ፈቅዶ እንደ ልቡናቸው ሐሳብ በረሃ ለመኖር ስለተፈቀደላቸው ከልባቸው ተደስተው አባ እግር ላይ ወድቀው ተንሰቅስከው ተንከባለሉ። አባም አብረዋቸው ሲያለቅሱ ቆዩና በቃ የኔ ልጅ እንኳን እርሶን ንጹሕ ቅዱሳን በስሙ ሰማዕት የሆኑትን ቀርቶ እኔ ኀጢአተኛውን ፈቅዶልኝ ከአባቶቼ ከእናቶቼ በረከት እካፈል እያኖረኝ ነው አሉና የበረሃውን ምስጢር ሁሉ እግዚአብሔር እንዲያውቁ እስከ ፈቀደላቸው ድረስ ከነገሯቸው በኋላ የሚበሉት ስር የመሰለ ነገር በሰባራ ቅጠል ውሃ ሰጧቸውና ከተመገቡ በኋላ በሉ ይህችን መንገድ ይዘው ስትጓዙ አንድ ዋሻ ያገኛሉ። እሷ ባቶ ነች። እዛ ሆነው ስለ ኢትዮጵያ፣ ስለ ገዳማት፣ ስለ መነኮሳት፣ ስለ ምእመናን በጠቅላላው ስለ ዓለም ተግተው ይጸልዩ ብለው በመስቀላቸው ሰውነታቸውን ባርከውና ጸሎት አድርገው ሸኟቸው። እማሆይ በደስታ ሰክረው ያችን መንገድ ይዘው ተጉዘው በዓታቸውን አገኙ። እዛሽ ገብተው አቤቱ ፈጣሪ እውነት ነው እንኳን ለመኖር እነሱ የረገጧትን ምድር መርገጥ የማይገባኝ ኀጥ በደለኛ ልጅህን ከነሱ በኩል በረሃ እንድኖር ፈቀድክ። አቤት ቸርነትህ፣ አቤት ይቅርታና ምሕረትህ፣ እኔንም ከሰው ቆጥረህ ይህን በረከት አደልከኝ ብለው በጉልበታቸው ተንበርክከው እጃቸውንና ዐይናቸውን ወደ ሰማይ ሰቅለው ከዐይናቸው ያለ ገደብ የሚወርደው እንባ መሬቱን እስኪያረስ ድረስ በተመስጦ ጸሎታቸውን ቀጠሉ። ተፈጸመ። የበረሃው ምስጢር እውነተኛ ታሪክ እማሆይ እህተ ማርያም ይፍሩ ዘደብረ ወገግ በ2013 ዓመተ ምህረት ትረካው የቀረበላችሁ በታቦር ክርስቲያን ቲዩብ